ሰላም ጤና ይስጥልኝ ውድ የእናት ጤና ቤተሰቦቼ እንዴት ናችሁ? ዛሬ እንግዲህ በአዲስ ርዕስ ተገናኝተናል። የህፃናትን አእምሮ በእርግዝና ወቅት ለማሳደግ የሚረዱ 8 ሳይንሳዊ ምክሮችና በእርግዝና ወቅት ደግሞ የምታደርጓቸው ምርጫዎች ልጃችሁ ገና ሳይወለድ በፊት ለአእምሮ እድገት ትልቅ አስተዋጽኦ እንደሚያደርጉ ያውቃሉ? የምትመገቡ ምግብ፣ የምታሳዩት ስሜት፣ የምትሰሙት ሙዚቃና የምታደርጉት በቂ እንቅልፍ እነዚህን ቀላል የዕለት ተዕለት ልምዶች የልጃችሁ የመማር ብቃት፣ የማስታወስ ችሎታ፣ የስሜት ብልህነት፣ ኢሞሽናል ኢንተለጀንስ እና አጠቃላይ እድገት ላይ ተጽዕኖ ሊያሳድሩ ይችላሉ። እርግዝና ማለት እንዲሁ በሆድ ውስጥ ህፃን ማሳደግ ብቻ አይደለም። እያንዳንዱ ሴል እና እያንዳንዱ ቅጽበት በመጠቀም አዲስና አነስተኛ የሰው ልጅ አእምሮ መገንባት ማለት ነው። ሳይንሳዊ መረጃዎች እንደሚያሳዩት አንድ የህፃን አእምሮ ከማንኛውም የህይወት ክፍል ይልቅ በእርግዝና ወቅት በከፍተኛ ፍጥነት ያድጋል። ዛሬ የልጃችሁን አእምሮ በተፈጥሯዊ መንገድ ለማሳደግ የሚረዱ በሳይንሳዊ የተደገፉ 8 ጠቃሚ ምክሮችን እናካፍላችኋለን። እነዚህ ማንኛውም ነፍሰ ጡር ሴት እናት በቀላሉ ልትከተላቸው የምትችላቸው ልምዶች ናቸው። በተለይ ቁጥር 8 ላይ የምንነግራችሁ ነጥብ አብዛኞቹ ወላጆች ሙሉ በሙሉ የሚዘነጉት ግን ትልቅ ልዩነት የሚያመጣ ነው። እስከ መጨረሻው ድረስ ታዲያ አብራችሁን ቆዩ። ቪዲዮውን ከመጀመራችሁ በፊት እንግዲህ ላይክ በማድረግ እንደዚሁም ይጠቅማል ብላችሁ ካሰባችሁ ሼር በማድረግ አብራችሁን እስከ መጨረሻው ድረስ ቆዩ። የመጀመሪያው አእምሮን የሚያነቁ ምግቦችን መመገብ። የልጃችሁ አእምሮ የሚገነባው እናንተ በየቀኑ የምትመገቡት ምግብ በሚገኘው ንጥረ ነገር ነው። በእርግዝና ወቅት በቢሊየን የሚቆጠሩ ነርቭ ሴሎች ወይም ኒውሮን በከፍተኛ ፍጥነት ይፈጠራሉ። እነዚህ ሴሎች ደግሞ በአግባቡ ለማደግ ትክክለኛውን ነዳጅ ይፈልጋሉ። DHA ወይም ኦሜጋ 3 ፋቲ አሲድ ለአእምሮ፣ ለአይንና ለነርቭ ስርዓት እድገት ወሳኝ ነው። እንደ ሳልመን ያሉ ቅባት ያላቸው አሳዎች፣ የቺያ ፍሬ፣ የተልባ ፍሬና እንቁላል ውስጥ ይገኛል። ፎሊክ አሲድ በተለይ በእርግዝና መጀመሪያ አካባቢ ጤናማ የነርቭ ቱቦዎች እድገትን ይደግፋሉ። ስፒናች፣ ምስር፣ ብሮኮሊን እና ብርቱካን ተጨማሪ ደግሞ ሎሚ ውስጥም ያገኙታል። አይረን ወይም ደግሞ ብረት በእርግዝና ወቅት የአይረን ማነስ ወደ ህፃኑ አእምሮ የሚሄደውን የኦክስጅን አቅርቦት ሊቀንስ ይችላል። ቀይ ስር፣ ቴምር፣ ስጋ፣ ባቄላ እና አረንጓዴ ቅጠላቅሎችን ይመገቡ። ፕሮቲን ለሚያድገው ለአእምሮ ቲሹና ግንባታ ጡብ ያገለግላል። ያስታውሱ፣ እርግዝና ከባድ የአመጋገብ ገደብ የምናደርግበት ጊዜ አይደለም። የልጃችሁን የወደፊት አእምሮ ጤና የሚጀምረው ከእናንተ ሳህን ነው። ሁለተኛ፣ ከሆዶ ውስጥ ካለው ህፃን ጋር መነጋገር። ህፃናት በሁለተኛ የእርግዝና አጋማሽ ከ18 እስከ 24 ሳምንታት ባለው ጊዜ ውስጥ በሆድ ውስጥ ሆነው ድምፅን መስማት እንደሚጀምሩ ያውቃሉ? ልጃችሁ ድምፃቸውን በተለይ የእናቱን ድምፅ መለየት ይጀምራል። ከህፃኑ ጋር ማውራት ቀላል ሊመስል ይችላል። ነገር ግን ይህ ጠንካራ የስሜት ትስስርና የመጀመሪያ ደረጃ የስሜት ህዋሳትን ማነቃቂያ ወይም ደግሞ ሰንሰሪ ስቲሙሌሽንን ይፈጥራል። ከባድ ቃላትን መጠቀም አያስፈልገውትም። ዝም ብለው በተፈጥሯዊ ሁኔታ ያውሩት። ስለ ውሎ ይንገሩት፣ ሐሳቡን ያካፍሉት፣ መጽሐፍ በረጅሙ ያንብቡለት ወይም ቀስ ብለው ዝፈኑለት። አባቶችም በዚህ ውስጥ መሳተፍ አለባቸው። ከመወለዳቸው በፊት የሚያውቁትን ድምፅ መስማታቸው ህፃናቱ ከተወለዱ በኋላ የበለጠ ሰላምና ደህንነት እንዲሰማቸው ያደርጋል። ሶስተኛው ውጥረትን ወይም ስትረስን መቀነስ። እርግዝና የስሜት መለዋወጥ፣ የሆርሞን ለውጥ፣ ጭንቀት፣ የስራ ጫናና የእንቅልፍ ማጣት ሊያጋጥምበት የሚችል ጊዜ አለው። አልፎ አልፎ የሚፈጠር ውጥረት የተለመደ ቢሆንም የረጅም ጊዜ ወይም ክሮኒክ ውጥረት ግን እናቱን ሆነ ህፃኑን ሊጎዳ ይችላል። ሰውነታችንን ለረጅም ጊዜ ሲጨነቅ ኮርቲሶል የተሰኘውን የውጥረት ሆርሞን ያመነጫል። ጥናቶች እንደሚያሳዩት ይህ ሆርሞን ከልክ በላይ ሲበዛ በጽንሱ የአእምሮ እድገትና የስሜት መቆጣጠር ብቃት ላይ ተጽዕኖ ሊያሳድር ይችላል። ውጥረትን ለመቀነስ ቀላል መንገዶች፣ ረጋ ያሉ የእግር ጉዞዎችን ማድረግ፣ በጥልቀት መተንፈስ ዲፕ ብሪዚንግ እና ሜዲቴሽን፣ ዘና የሚያደርጉ ሙዚቃዎችን መስማት፣ የቅድመ ወሊድ ዮጋ መስራትና ተፈጥሮ ውስጥ ጊዜ ማሳለፍ። ፍጹም እናት ለመሆን አትጨነቂ፣
ምክንያቱም ሰላማዊና በስሜት ጤናማ የሆነች እናት ለህፃኑ እድገት የተሻለ አካባቢ ትፈጥራለች። አራተኛው በቂ እንቅልፍ ማግኘት። እንቅልፍ እንዲሁ ማረፍ ብቻ አይደለም፣ ሰውነታችን ራሱን የሚጠግንበት ሆርሞኖችን የሚያስተካክልበትና የጽንሱን ጤናማ እድገት የሚደግፍበት ወሳኝ ጊዜ አለው። በእርግዝና ወቅት እንቅልፍ ማጣት ድካምን፣ ውጥረትንና እብጠትን ወይም ኢንፍላሜሽንን ሊጨምር ይችላል። ባለሙያዎች በቀን ከ7 እስከ 9 ሰዓት ጥራት ያለው እንቅልፍ እንዲያገኙ ይመክራሉ። ጠቃሚ ምክሮች: ከመተኛቱ በፊት ስክሪን ወይም ስልክ፣ ቲቪ አይመልከቱ። ለመደገፊያ የሚሆኑ ትራሶችን ይጠቀሙ። በተቻለ መጠን በግራ ጎኖ ይተኙ። የመኝታ ክፍሉን ቀዝቃዛና ጸጥተኛ ያድርጉት። በቀን ውስጥ አጫጭር እንቅልፎችን ወይም ናፕ መውሰዶ በጣም ይረዳል። ስለዚህ እናት ስታርፍ ህፃኑም ይጠቀማል ማለት ነው። አምስተኛ ሙዚቃና አዎንታዊ ድምጾች። ሙዚቃ በሰዎች ስሜት ላይ ከፍተኛ ተጽዕኖ አለው። በእርግዝና ወቅት ረጋ ያሉ ድምጾች የህፃኑን የስሜት ህዋሳት እድገት በጥሩ ሁኔታ ሊያነቃቁት ይችላሉ። መሳሪያዊ ወይንም ኢንስትሩሜንታል ሙዚቃዎች፣ የተፈጥሮ ድምጾች ወይም መንፈሳዊና ረጋ ያሉ ዜማዎች ሰላማዊ ከባቢን ይፈጥራሉ። ህፃናት በሆድ ውስጥ ሆነው የሙዚቃን ምትና ንዝረት ሊሰማቸው ይችላል። ነገር ግን ይህ ልጁን በአንድ ጀንበር ጂኔስ ለማድረግ ሳይሆን ዓላማው እናትየው ዘና እንድትልና ደስተኛ እንድትሆን ማድረግ ነው። እና ስትረጋጋ ያ ራሱ ለህፃኑ ትልቅ ጥቅም አለው። ማሳሰቢያ: በጣም ከፍተኛ ድምጽ ያላቸው ሙዚቃዎችን ያስወግዱ። የጆሮ ማዳወጫዎችንም በቀጥታ በሆዶ ላይ አያስቀምጡት። ስድስተኛ የአካል ብቃት እንቅስቃሴ ማድረግ ወይም በንቃት መንቀሳቀስ። ሐኪሙ ካልከለከሉት በስተቀር በእርግዝና ወቅት ንቁ መሆን በጣም ጠቃሚ ነው። የአካል ብቃት እንቅስቃሴ የደም ዝውውርን ያሻሽላል። ይህ ማለት ለህፃኑ የተሻለ ኦክሲጅንና ንጥረ ነገር ይደርሳል ማለት ነው። እንዲሁም ውጥረትን ይቀንሳል፣ እንቅልፍን ያሻሽላል፣ ስሜትን ያድሳል እና ጤናማ የእርግዝና ክብደትን ለመጠበቅ ይረዳል። እንደ መራመድ፣ የቅድመ ወሊድ ዮጋ፣ የሰውነት መለጠጥ ወይም ስትሬችንግ እና ዋና ያሉ እንቅስቃሴዎችን ደህንነታቸው የተጠበቀ ነው። በቀን ከ20 እስከ 30 ደቂቃ ቀላል እንቅስቃሴ እንኳን ትልቅ ለውጥ ያመጣል። ሰባተኛው ጎጂ ነገሮችን ማስወገድ። ይህ ግልጽ ነጥብ ሊመስል ይችላል፣ ነገር ግን በጣም ወሳኝ ከሆኑት አንዱ ነው። የህፃንን አእምሮ በእርግዝና ወቅት በጣም ስስና ስሜታዊ ነው። ለጎጂ ነገሮች መጋለጥ መደበኛ እድገቱን ሊያስተጓጉል ይችላል። የሚወገዱ ነገሮች: ሲጋራ ማጨስ፣ አልኮል መጠጣት፣ አላስፈላጊ መድኃኒቶችን እና ከልክ ያለፈ ካፌንና መርዛማ ኬሚካሎችን። አልኮል የአእምሮን እድገት እና የመማር ችሎታን በእጅጉ ሊጎዳ ይችላል። ማንኛውንም መድኃኒት ወይንም ተጨማሪ ቫይታሚን ከመውሰዱ በፊት ሁልጊዜ ሐኪሙን ያማክሩ። ስምንተኛ አእምሮአዊ አካባቢ መጠበቅ ወይንም አብዛኞቹ ወላጆች የሚዘነጉት ነጥብ። ይህ ነጥብ ብዙዎች ትኩረት የማይሰጡት ነው። የአእምሮ አካባቢ አየር ወይም ሜንታል ኢንቫይሮንመንት በጣም አስፈላጊ ነው። በየቀኑ የሚያዩት ነገር፣ የሚሰሙት ወሬ፣ በዙሪያው ያሉ ንግግሮችና የሚያስተናግዷቸው ስሜቶች በአጠቃላይ ጤናው ላይ ተጽዕኖ ያሳድራሉ። ነትን ቀንሰው አእምሮን የሚመግቡት ውብ ጊዜ ነው። አነቃቂ መጽሐፍትን ያንብቡ፣ አዎንታዊ ፖድካስቶችን ያዳምጡ፣ ምስጋናን ይለማመዱ እና ድጋፍ ከሚሰጡት አዎንታዊ ሰዎች ጋር ጊዜ ያሳልፉ። ብዙ ወላጆች በዚህ ጊዜ የህፃናት ታሪኮችና በረጅም የማንበብ ይወዳሉ። ይህን የሚያደርጉት ህፃኑ ቃላቱን ስለሚረዳ ሳይሆን በመካከላቸው በፍቅር የተሞላ የስሜት ትስስር ስለሚፈጥር ነው። ደስተኛና የተረጋጋችና ጤናማ የእርግዝና ጉዞ ይኖራል። በመጨረሻም ልጃችሁ ድንቅ እውቀት ያለው ወይም ሱፐር ኢንተለጀንስ ሆኖ እንዲወለድ የሚያደርግ ምንም አይነት አስማታዊ ቀመር የለም። እያንዳንዱ ህፃን ልዩ ነው፣ ጄነስቲክ ነው። አካባቢያዊ ፍቅር፣ አመጋገብና ስሜታዊ ድጋፍ ሁሉም በእድገት ውስጥ የራሳቸው ሚና አላቸው። እሺ ቤተሰቦቼ ቪዲዮ ከተመቻችሁ እንግዲህ ላይክ ያደረጋችሁ፣ ነገር ግን ዋናው እውነት በእርግዝና ወቅት የምታደርጓቸው ጥንቃቄና ጤናማ ልምዶች ለልጃችሁ የወደፊት እድገትና የደህንነት ጠንካራ መሰረትን ይጥላሉ። ስለዚህ በደንብ ይተኙ፣ አካሉን ያንቀሳቅሱ፣ በጥሩ ሁኔታ ይመገቡ፣ ብዙ ይሳቁ እና ከልጆ ጋር ይገናኙ። ከሁሉ በላይ ደግሞ ስራውን በፍቅርና በርህራሄ ይንከባከቡ።
ምክንያቱም ጤናማና ደስተኛ እናት አንድ ህፃን ሊያገኘው የሚችለውን ትልቁ ስጦታ ነው። እሺ ቤተሰቦቼ እንግዲህ እስካሁን ድረስ አብራችሁን ስላላችሁ ከልብ አመሰግናለሁ። ይህ ቪዲዮ እንግዲህ ጠቃሚ ሆኖ ካገኛችሁት ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። ለሌሎች ነፍሰ ጡር ወላጆችና እናቶችም ሼር አድርጉላቸው። የትኛው ምክር የበለጠ አስገረማችሁ ኮሜንት ላይ አጋሩኝ። ስለተመለከታችሁኝ እስካሁን አብራችሁን ስላላችሁ ከልብ አመሰግናለሁ። ጤናማና ሰላማዊ የእርግዝና ጉዞ ይሁንላችሁ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩኝ።